ናችሁ? ባላችሁበት ሁሉ ሰላሙን ያብዛላችሁ። መኮንን ነኝ። ዛሬ የመጀመሪያ ቪዲዮዬን ከስብዕና ግንባታ የተያያዘውን ስናየው ቀላል የሚመስለውን ነገር ግን መሰረት እንዲሆንን መወያየት ያለብንን ሰው እና ምንነቱን ስለ ባህሪው እንወያይ ብዬ ነው የመጣሁት። ሰው ገንቢውም ተገቢውም ሰው ስለሆነ እዛ ላይ መሰረት እንዲኖረን የጋራ መግባባት እንዲኖረን መወያየት የግድ ስለሆነ ነው የመጀመሪያ ላደርገው የመረጥኩት። እንግዲህ አንዳንድ ጊዜ ሰዎች ሰው ባለበት ሰው አጣሁ፣ ሰው ናፈቀኝ ብለው ሲያማርሩ እንሰማለን። አንዳንዶች ደግሞ ለምን የሰው ቁመና አይኖርህም፣ ለምን ሰው አትሆንም ብለው ይመክራሉ። ለመሆኑ የሚጓጉለት ሰው ወይም ደግሞ የምናማርርበት ሰው ማን ነው? ይህንን የጋራ መግባባት ሊኖረን ይገባል። ጥያቄው ሰው ማን ነው? ሰው መሆንና አለመሆን ምንድን ነው? ሰዎች ሰው በበዛበት እንዲህ ያለ ጥያቄ ሲያነሱ ወይም ደግሞ የሰውን ቁመና ወስደው ሰውን ለመምከር ሲሞክሩ ለምንድን ነው ይህን የሚያደርጉት? ከዚህ ጋር ተያይዞ ሰው እስከ እንስሳ እንዴት ሊለይ ይችላል የሚሉትን ብንወያይ ጥሩ ነው። በተለያየ ጊዜያት ሰዎች ጸሐፊያን ለዚህ ሰው ለሚለው ቁመና ወይም ትርጉም ለመስጠት ሞክረዋል። አንዳንዶች ከአእምሮ ብስለት ጋር በማያያዝ ሊተረጉሙት ሞክረዋል። ሌሎች ከቋንቋውና ከመግባቢያ ውስብስብነቱ ጋር አያይዘው ለመተርጎም ሞክረዋል። አንዳንዶች ደግሞ ከሞራል እና ከስነ ምግባር ጋር አያይዘው ሰው ይሄ ነው፣ ሰው ያ ነው፣ ስለዚህ ማሟላት አለበት ብለው ይተረጉማሉ፣ ትርጉም ይሰጡታል፣ ፍቺ ይሰጡታል። ሌሎች ደግሞ ከመንፈሳዊነትና ከህልውና ጋር ያያይዙታል። እነኚህን እስቲ በቅደም ተከተል እንወያይባቸውና ትክክለኛ መልስ ላናገኝ እንችላለን፣ ግን የውይይት አጀንዳ እንዲሆኑ ፈልጌ ነው ያመጣኋቸው። እስቲ የመጀመሪያውን ዛሬ የማቀርብላችሁን ከአእምሮ ብስለት ጋር የተያያዘውን እስቲ ትንሽ እንበል። ሰዎች ከእንስሳት የሚለዩት ወይ ደግሞ ያ ሰው ሁን ተብሎ የሚመኝለት ቁመና ያለው ሰው በአእምሮ የበሰለ ነው ብለው ይሞግታሉ። ውሳኔዎቹ በደመ ነፍስ ሳይሆኑ አመክንዮአዊ ናቸው ብለው ይሞግታሉ። እውነት ለመናገር የሰው ልጅ ረቂቅ ጽንሰ ሀሳቦችን በመረዳት ከቁሳዊ ፍላጎቶች ጋር በማገናኘት ለመስጠት እና ለመኖር እንደሚያመች መንገድ ለሰው የመኖሪያ እና የመግባቢያ መንገድ ሊያደርጉት ይጥራሉ። ረቂቅ ሀሳቦች የምንላቸው ለምሳሌ የሰው ልጅ ፍትህን ይናፍቃል፣ ዲሞክራሲ ይናፍቃል። ዲሞክራሲ ለራሱም ለሌሎቹም እንዲተርፍ ይታገላል፣ ለክብርም ይታገላል። እነኚህን ጉዳዮች በራሳቸው ረቂቅ ቢሆኑ እነኚህ ቁሳዊ የሆኑ ነገሮችን ለማሳካት እነኚህን ከፊት ለፊት አምጥቶ መነጋገር ያደርጋቸዋል፣ ለመተግበርም ይሞክራል። የደመነፍስ ጉዳይ ሲነሳ
አንድ የሚያደርጉን ጉዳዮች ከእንስሳት ጋር አንድ የሚያደርጉን ጉዳዮች ሊኖሩ ይችላሉ። ለምሳሌ እንስሳት ሲርባቸው ምግባቸውን ይፈልጋሉ፣ ሰውም ይፈልጋል። ያድናሉ፣ ሰውም ያድናል። እንስሳት መኖሪያቸውን ለመስራት ይጥራሉ፣ የሰው ልጅም ይጥራል። ራሱን ለመከላከል ይጥራል፣ እንስሳም እንደዛው ይጥራል። በጋራ ለመኖር ይሞክራል፣ ሰውም እንደዛው ያደርጋል። እነኚህ ነገሮች መሰረት ላይ ሊያመሳስሉን ይችላሉ። ነገር ግን የሰው ልጅ እነኚህን ሲያደርግ በአመክንዮአዊ ነው። በተመሳሳይ ነገር አይደግማቸው። ከትንሽ ጀምሮ እያደገ እየበሰለ እየለዋወጠ ይጠቀምባቸዋል። እንስሳት ግን በተመሳሳይ ነው፣ ምንም ለውጥ ሳያሳይ በቋሚነት መንገድ በተሰጣቸው እውቀት ይጠቀማሉ ማለት ነው። ሌላ ጉዳይ የሰው ልጅ ከእንስሳት ለየት ያደርገዋል ብለው የሚሞግቱት የሚመኙት ሰው የወደፊት ትንበያን ካለፈው ታሪክን በመጠቀም ከአሁኑ ጋር በማገናኘት የወደፊቱን ትንበያ ይተነብያል። ለመጪው ትውልድም እቅድ ያዘጋጃል፣ ይሰራል። አንዳንዴ አልፎ አልፎ አንዳንድ ሀገሮች እንደምናየው የ50 ዓመት የ100 ዓመት እቅዶችን ያቅዳሉ። ይህን የሰው ልጅ ነው የሚያደርገው። ይህ ማለት ነው የሚቀጥሉት 50 ዓመት 100 ዓመታት የሚመጡት ትውልድ ከዛሬ ጋር በተያያዘ የትላንትናን የዋጀ ከዛሬ ጋር የተያያዘ እና ነገን አሻግሮ የማይ ለትውልድ ጠቃሚ የሆኑ ነገሮችን ለመገንባት ይህን ይጠቀማል። በዚህ ትንሽ በጣም ለየት የሚያደርግ ፍጡር ነው ማለት ይቻላል። እንስሳትን ስናይ ምናልባት የተወሰኑቱ ለነገ ሊያስቡ ይችላሉ። ምግባቸውን በተመለከተ ዛሬ ሲጠግቡ ለነገ ሊያስቀምጡ ይችላሉ። ግን ሁሉም አይደሉም። የተወሰኑት ያን ሊያደርጉ ይችላሉ። ግን የሰው ልጅ በዚህ በጣም የተካነ ነው። ዛሬ የደረስንበት እድገት ከዚህ በፊት ከ50 ዓመታት በፊት ከ100 ዓመታት በፊት የታለሙ የታቀዱ የተሰሩ ጉዳዮች ናቸው። ዛሬ በእድገት ደረጃ እዚህ ደርሰን ልንጠቀምበት የቻልነው። በሌላ አቅጣጫ አንድ ከእንስሳት ጋር የሚያደርገን ከተወሰኑ እንስሳት ጋር አንድ የሚያደርገን የመሳሪያ አጠቃቀም፣ ለምሳሌ ዝንጀሮ ብንወስድ መሳሪያ ይጠቀማል እንደ ሰው ልጅ። በታሪክም የመመሳሰል ባህሪም ስላለን ሊሆን ይችላል። ነገር ግን ታሪክ እንደሚነግረን ወደ እርሻ ስራ የሰው ልጅ ሲገባ የሚጠቀምበት መሳሪያ ዛሬ ያለ አይደለም። ዛሬ መሳሪያው የተሻሻለ አድጎ በሚገርም ሁኔታ ላይፍ ሶሉሽን ቴክኖሎጂስ ሊመጡ ይችለዋል። በግብርናውም ቢሆን በኢንዱስትሪም ቢሆን በተለያየ ሴክተር የሚገርም ደረጃ ደርሷል ማለት ነው። ወደፊትም ይቀጥላል። ይህ እንግዲህ የሰው ልጅ የአእምሮ ብስለቱን የሚያሳይ ነው። የሚቆም አይደለም። ከትውልድ ትውልድ እያሸጋገረ ከፍ የማድረግ አቅም ያለው ፍጡር ነው ማለት ነው። ይሄን ካል ከአእምሮ ብስለት ጋር ይሄንን ካል እኛ እንደ ግለሰብ እንደ አንድ ኢትዮጵያዊ ግለሰብ ረቂቅ ሀሳቦችን አበልጽጎ ለትውልድ ከማሸጋገር አንጻር ምንድን ነው እየሰራን ያለ ነው? ከትላንት ካለፍንበት ታሪክ ተነስተን የዛሬውን አይተን
የ50 ዓመት የ100 ዓመት ትንበያ እቅድ ለትውልድ ከማሰብ አንጻር ምን ደረጃ ነው ያለነው? እውነት ነው ሌሎች እያደረጉት ይገኛሉ። እኛ ደግሞ ራሳችንን እንድናይ ይሄ ነገር ይጠቅመናል ማለት ነው። ከመሳሪያ አጠቃቀም ጋርም በተያያዘ ራሳችንን ልንፈትሽ የሚገባው ሁኔታ ነው ያለው። ዓለም የት ጋር ነው ያለው? እኛስ የት ነው ያለነው? ገበሬዎቻችን በምንድን ነው እየተጠቀሙ ያሉት? ይሄ ምን ያሳያል? የእኛን የኢኖቬሽን ካፓቢሊቲ ያሳያል ማለት ነው። ወደ ሌላው ጣታችንን ከመጠቆም ባሻገር እኔ የቱ ጋር ነው ያለሁት? የሰው ልጅ ታሪክ ነጋሪ ነው ይባላል። ታሪክ ስንናገር ምን አይነት ታሪክስ ነው ያለኝ? ለትውልድ የሚጠቅም ታሪክስ ነው ወይ ያለኝ? ከዛሬ ጋር አዋጅተን ስለ ነገ እድገት የምናስብበት ታሪክስ ነው ወይ ያለ? ይህንን ራሳችንን እንጠይቅ። ምክንያቱም ውጤታማ የሆነ ታሪክ ለዛሬ ግብዓት ይሆናል። ከዛሬ ጋር ተጣምሮ ለነገ እቅድ ይሆናል። ለነገ ትንበያ በጣም ያገለግላል። ለትውልድም መገንቢያ ይሆናል። እኛ ራሳችንን እንፈትሽ። ምን አይነት ታሪክ ላይ ነው ሁልጊዜ ክርክር የምንፈጥረው፣ ለመወያየት የምንሞክረው? ይሄ የሁላችንም ጥያቄና በራሳችን የምናሰላስለው ለመመለስ የምንሞክረው እንዲሆን እመኛለሁ። በሌሎቹ ጉዳይ ከቋንቋ ጋር በተያያዘ፣ ከሞራል እና ስነምግባር ጋር በተያያዘ፣ ባህልና ስልጣኔ ጋር በተያያዘ ተመልሼ እመጣለሁ። ለዛሬው አመሰግናለሁ። ባይ ባይ።